የፍቅር ምግብ የፍቅር ምግብ የፍቅር ምግብ ሙዚቃ የፍቅር ምግብ የፍቅር ምግብ ሰላም ሰላም፣ እንዴት ናችሁ? በል ደህና ናችሁ? ደህና ናችሁ? ደህና ናችሁ? በቃ ሰላም፣ እንዴት ናችሁ? ደህና ናችሁ ሆይ? እኔ በጣም ደህና ነኝ። ቻው። እኔ በጣም ደህና ነኝ። እናንተም ደህና እንደሆናችሁ አስባለሁ። እንግዲህ ዛሬ የመጽሐፍ ቀን ነው። እንኳን ያደረሳችሁ መጽሐፍ ወዳጆች፣ መጽሐፍ ጸሐፊዎች፣ መጽሐፍ ሻጮች፣ መጽሐፍ ወዳጆች ሁላችሁ። ከመጽሐፍ ቀን ጋር ደግሞ ተያይዞ እኔ አንብቤያቸው ሁልጊዜም ሰዎች የምትወጃቸው መጽሐፍ ሲባል አይምሮዬ ላይ ከሚመጡልኝ መጽሐፍት መካከል የተወሰኑትን ቆንጥሬ ይዤላችሁ መጥቻለሁ። እነዚህን ይመስላሉ። ስለነሱ አወራቸዋለሁ ዛሬ ማለት ነው። የመጀመሪያው መንገድ ስጡኝ ሰፊ ገብረ ክርስቶስ ደስታ ነው። ግጥም ሲባል ግጥም የሚመጣልኝ እኔ ገብረ ክርስቶስ ነው። ብዙ ገጣሚያን አሉ፣ ብዙ የግጥም መጽሐፍት አሉ፣ የምንወዳቸው በጣም ብዙ ግጥሞች አሉ ምናምን። ግን ከነሱ ሁሉ በላይ ሁልጊዜ ባነበው የማይሰለቸኝ ሁልጊዜ ሳነበው ደስ የሚል ስሜት የሚሰጠኝ እና በደንብ ወደ እኔ ሪሌት የማደርግበት አይነት የግጥም መጽሐፍ የገብረ ክርስቶስ መጽሐፍ ነው። የገብረ ክርስቶስ ደስታን የመንገድ ስጡኝ መጽሐፍን ግጥም ለሚወዱ ምናልባት መጽሐፉ ለሌላቸው ሰዎች ሁሉ እንደምንም ብላችሁ አገኙት ብዬ ማስቀምጠው መጽሐፍ ነው። አንድ ሌላው ግራጫ ቃጭሎች ነው። ግራጫ ቃጭሎች ከአዳም መጽሐፍት መካከል ምናልባት በቀዳሚነት በጣም ውስጤ የቀረ መጽሐፍ ነው። እንደ ካራክተር መዝገቡን ከዛ ደግሞ ራሱን መጽሐፉን በጣም የወደድኩት መጽሐፍ ነው። ግራጫ ቃጭሎችን በጣም ለብዙ ሰዎች አንብቡት የምለው አይነት መጽሐፍ ማለት ነው እና ግራጫ ቃጭሎች ሌላው ነው። ሌላው ኩርፊያ የሸፈነው ፈገግታ። ኩርፊያ የሸፈነው ፈገግታ የስዩም ወልዴ ራምሴ መጽሐፍ ነው። ግለ ታሪክ ነው ግን በጣም ቆንጆ መጽሐፍ። ግለ ታሪክ አሩ ነው እንደ እኔ የምትወዱ ከሆነ እኔ በጣም አሁን ላይ በጣም ደስ ብሎኝ የማነበው የመጽሐፍ አይነት የግለ ታሪክ መጽሐፍ ነው እና ይሄኛው መጽሐፍ ደግሞ ይሄ ግለ ታሪክ ኩርፊያ የሸፈነው ፈገግታ በጣም ቆንጆ፣ በጣም እየተዝናናችሁም ደስ እያላችሁም እየገረማችሁም የምታነቡት አይነት መጽሐፍ ነው እና ትወዱታላችሁ። ግለ ታሪክ የምትወዱ ሰዎች ብታነቡት። አንድ ግለ ታሪክ ብዙ ይዣለሁ መሰለኝ። ሌላው እላፊ ነው። እላፊ እንግዲህ የዛሬ 2 ዓመት አካባቢ ቅርብ ጊዜ ነው ያነበብኩት። የታተመውን በእርግጥ ሩቅ አይደለም በቅርብ ነው እና ግን በጣም በቅርብ ጊዜ አንብቤው በጣም በቅርብ ጊዜ ደስ ካሉኝ መጽሐፍት እና አሁን ላይ ለብዙ ሰው ሪከመንድ ከማረጋቸው መጽሐፍት መካከል አንዱ እላፊ ነው። እላፊ መንገደኛ አንድን ያነበባችሁ ሰዎች ታውቁታላችሁ። ይህንንም እንደዛው ስደተኞች ላይ የደቡብ አፍሪካ ስደተኞች ላይ መሰረት አድርጎ የተጻፈ መጽሐፍ ነው። ግን የሰዎቹ የእውነት ታሪክ ወይ ደግሞ የሄዱበት ያለፉበት የረገጡት ምናምን በጣም በተለይ አላቅም ስደተኛ ሆናችሁ ስታነቡት ደግሞ ሞር በጣም ሪሌት ታደርጋላችሁ ከታሪኩ ጋር፣ ከባለ ታሪኮቹ ጋር፣ ከጉዟቸው ጋር፣ ከወጡ ከወረዱት ጋር ምናምን በጣም ብዙ ሼር የምታደርጓቸው ነገር ስላሉ የምትወዱት አይነት መጽሐፍ ነው እና ደግሞ ቆንጆ ተደርጎ የተጻፈ መጽሐፍ ነው። በጣም የምወደው መጽሐፍ ነው። እላፊ ዮርዳኖስ ሰይፉ ዮርዳኖስ አልማዝ ሰይፉ የጻፈው መጽሐፍ ነው እና በጣም ቆንጆ መጽሐፍ ነው። አንብቡት። ሌላው መረቅ ነው። መረቅ አሁንም ከአዳም ረታ ውስጥ በጣም ደግሞ ከግራጫ ቃጭሎች በኋላ በጣም የወደድኩት መጽሐፉ ደግሞ መረቅ ነው። የስንብት ቀለማትንም በጣም ወድጄዋለሁ። ግን አሁን ላይ ክፍልፍሏ ናት ያለችኝ እና አንዱ አይለችኝም። ለዛ ነው ያላመጣሁት እንጂ የስንብት ቀለማት መረቅ ከስንብት በፊት ደግሞ መረቅ ደግሞ በጣም የምትወዱት አይነት መጽሐፍ ነው እና ምናልባት አዳም ከጻፋቸው ውስጥ ደግሞ ከፍ ብሎ የተጻፈ ብዬ የማስበው ይሄና የስንብት ቀለማት ናቸው እና ለኔ ማለት ነው በጣም የምትወዱት አይነት መጽሐፍ ነው ብዬ ለሰዎች የምጠቁመው ሌላው መጽሐፍ መረቅ ነው።
ሌላ አሁንም ግለ ታሪክ ነው። ግለ ታሪክ ላይ እኒህን ካራክተር የሆኑ ሰውዬ እናገኛቸዋለን። ኦቶባዮግራፊ የተክለ ሐዋርያት ተክለ ማርያም መጽሐፍ፣ የፊታውራሪ ተክለ ሐዋርያት ተክለ ማርያም በጣም የሚገርም መጽሐፍ ነው። በጣም የምትወዱት ግለ ታሪክ የምትወዱ ሰዎች አሁንም በቃ የእውነት እያዝናኗችሁ እያስገረሟችሁ ምናምን የምታነቡት መጽሐፍ ነው። በጣም ደስ የሚል ቆንጆ መጽሐፍ ነው። ይሄ መጽሐፍ በጣም ቆንጆ በቃ ግለ ታሪክ ሲባል የእውነት ቀድሞ የሚመጣብኝ ይሄ መጽሐፍ ነው እውነት ለመናገርና አንብቡት፣ ትወዱታላችሁ። ምናልባት ያላነበባችሁት ሰዎች ካላችሁ። ሌላው ደግሞ ከዛኛው ዘመን ከደርግ ዘመን ከተጻፉ መጽሐፍት ተብሎ ቢጠየቅ ብዙ አሉ። እነ ነበር አሉ፣ ያ ትውልድ አለ፣ ብዙ መጽሐፍ ተጽፈዋል። ያው በዛኛው ትውልድ ላይ ግን ወደ እኔ ልብ ቅርብ የሆነውና በጣም ወድጄ ያነበብኩት ከስነ ጽሁፍ ውበቱ አንጻር ከታሪኩ ብቻ ሳይሆን ከስነ ጽሁፍ ታሪኩ አንጻርም ከታሪኩ አወራረድ ምናምን የሆነ የለም የእውነት ታሪክ እያልመሰላችሁ የምታነቡት ልቦለድ እየመሰላችሁ የምታነቡት እና የእውነት የሆነ አይነት የምትወዱት አይነት መጽሐፍ ሁለት ናቸው። ሁለቱ እንግዲህ አንዱ ነው እጄ ላይ ያለው። አንደኛ ታወር ኢን ዘ ስካይ ነው። ከዛ በኋላ ደግሞ ይሄ ነው። በጣም የሚመሳሰል ነገር አላቸው። የዘመኑ መመሳሰል፣ የእድሜያቸው መመሳሰል፣ የሄዱበት ያለፉበት መንገድ መመሳሰል፣ ጓደኛሞች መሆናቸው ምናምን ታሪኩ ተመሳሳይ ነገር እንዲኖረው አድርጓል። ግን ሁለቱም በየራሳቸው መንገድ በጣም ቆንጆ ተደርገው የተጻፉ መጽሐፍት ናቸው። በጣም የምትወዱት አይነት መጽሐፍ ነው። ስለዛ ትውልድ ስለ ደርግ ትውልድ ማንበብ መስማት የምትፈልጉ ሰዎች ምናልባት ያላነበባችሁት ካላችሁ ዳኛው ማን ነው የታደለች ኃይለ ሚካኤልን እና የህይወት ተፈራን ደግሞ ታውን ኢን ዘ ስካይ ብታነቡት በጣም የምትወዷቸው መጽሐፍት ናቸው እና በጣም ሪሌት የምታረጓቸው ታሪካቸውን በጣም እንጆ የምታረጓቸው የምታዝኑባቸው አብራችሁ የምትተክዙባቸው ምናምን የምትዋደዱባቸው የለም በጣም ሪሌት ታረጉታላችሁ ታሪካቸውን እና የምትወዱት መጽሐፍ ነው ይሄኛው። ከዛ ስለሌለኝ ነው አሁን ታውን ኢን ዘ ስካይም ሌላው የምጠቁመው መጽሐፍ ነው። ሌላኛው ደግሞ ስለ ታሪክ ስናወራ የሀበሻ ጀብዱ እናነሳለን። የሀበሻ ጀብዱ እንግዲህ ከርዕሱም እንደምታዩት ጦረኝነት ላይ ያላቸውን የሀበሾችን ጀብዱ ነው የሚያወራው። በዋነኛነት ደግሞ ስለ አቢቹ ያወራናል። አቢቹ በጣም ወጣት ጎበዝ ጦረኛ የነበረ ሰው እና በጣም የሚወደድ አይነት ካራክተር ነው እና በጣም የምትወዱት መጽሐፍ ነው። ሌላው የምጠቁመው መጽሐፍ ደግሞ ስለ ታሪክ ተብሎ ሲታሰብ ደግሞ የሀበሻ ጀብዱ ነው ማለት ነው። የሀበሻ ጀብዱ በጣም አንብቤያቸው ከወደድኳቸው መጽሐፍት መካከል ነው። ሌላኛው ደግሞ ሰሞኑን አንብቤው በጣም የወደድኩት ልቦለድ ነው። ራስ ነው የሚባለው። ራስ በጣም ቅልል ያለ እንደው ቁጭ ብላችሁ ራሳችሁን ተመልሳችሁ ወደ ልጅነታችሁ የሆነ ትምህርት ቤት ውስጥ ነው እንድታገኙ የሚያደርጋችሁ በጣም እያዝናናችሁ ግን ደስ የሚል አይነት ዝም ብሎ በሚፈስ ስነ ጽሁፍ የተጻፈ ደስ በሚል ስነ ጽሁፍ መልክ የተጻፈ እና ቅልል ያለ ታሪክ ከሰውነት ያራቀ በጣም ወደ እናንተ ልጅነት የሚመልሳችሁ ተመሳሳይ ልጅነት ነው አብዛኞቻችን ያለን እና ወደ ራሳችሁ የሚመልሳችሁ አይነት በጣም ቆንጆ የሚያዝናና መጽሐፍ ነው ራስ እና ሰሞኑን አንብቤው በጣም ደስ ካለኝ መጽሐፍ መካከል ይሄ ስላለ ለምን አዲስም መስሎኛል። አዲስስ አይደለም እኔ ጋር ነው አዲስሽ 2012 ነው የታተመው። አሁን እንግዲህ ከ5 አመት በኋላ ነው ያነበብኩት። ግን ብዙዎቻችሁ አንብባችሁት ሊሆን ይችላል። እኔ ነው አዲስ የሆነው ግን በጣም ካላነበባችሁት ብታነቡት የምትወዱት መጽሐፍ ነው ራስ ቆንጆ መጽሐፍ። የመጨረሻውን ደግሞ አሁንም ግን ለታሪክ ነው የፒያሳ ልጅ ፍቅሩ ኪዳኔ በቃ ሌላ የሚያዝናኑኝ ሰው ናቸው። በጣም ደስ የሚሉ ሰው ማለት ነው። ብዙ ጊዜ አይ ቲንክ ቲክቶክ ላይም እዚህኛው ዩቲዩብ ላይም አውርቼዋለሁ መሰለኝ ይሄኛው መጽሐፍ እና የፒያሳ ልጅን በጣም ብታነቡት የምትወዱት መጽሐፍ ነው። ያላነበባችሁት ሰዎች በጣም የምትወዱት መጽሐፍ። ስለዚህ ዛሬ ይዤላችሁ የመጣሁት ከዓለም የመጽሐፍ ቀንን በማስመልከት አንብቤያቸው ከወደድኳቸው መጽሐፍት እና ሁሉ ጊዜ በቃ አይምሮዬ ላይ የሚመጡት አንብበሽው ደስ ካለሽ መጽሐፍ እስኪ ንገሪኝ ምናምን ሲባል ቶሎ አይምሮዬ ላይ የሚመጡ መጽሐፍት ናቸው እነዚህ መጽሐፍት። ሌሎች በጣም የወደድኳቸው መጽሐፍት አሉ
አሁን እጄ ላይ የሌሉ አንብቤያቸው በፊት እጄ ላይ የሌሉ መጽሐፍት አሉ እንደዚህ አምጥቼ ላሳያችሁ ማልችላቸው ምናምን። ግን እነዚህ ደግሞ እጄም ላይ ያሉ ሁሌ አብረውኝ የሚጓዙ አይነት ነገር ግን በጣም ወዳቸው ለብዙ ሰው አንብቧቸው የምላቸው አይነት መጽሐፍት ናቸው ማለት ነው። ካላነበባችኋቸው አንብቧቸው፣ ካነበባችኋቸውም ደግሞ እንደኔ የሆነ ቀን የምትደግሟቸው አይነት መጽሐፍት ስለሆኑ ትወዷቸዋላችሁ ብዬ አስባለሁ። የምንጋራው ስሜት ነው ብዬ አስባለሁ። ይሄው ነው። ከብዙ ቆይታ በኋላ ተመልሼ የሰራኋት ቪዲዮ ይችን ትመስላለች። ከወደዳችሁት እንግዲህ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። እንደዛ ይመቻችሁ። ሰላም ቆዩኝ ባይ